ጥያቄ 1 ኖህ የማን ልጅ ነው? ሀ የላሜህ፣ ለ የሄኖክ፣ ሐመሩሃ የሴት። ሁለተኛ ኖህ አካሄዱን ከማን ጋር አደረገ? ሀ ከንጉሥ፣ ለ ከእግዚአብሔር፣ ሐመሩሃ ከወንድሙ። ሶስተኛ በኖህ ዘመን የነበሩ ሰዎች ምን ነበሩ? ሀ ደጎች፣ ለ ክፉዎች፣ ሐመሩሃ ድሃዎች። ጥያቄ ቁጥር 4 ኖህ ምን አይነት ሰው ነበር? ሀ ኃጢአተኛ፣ ለ ፈሪ፣ ሐመሩሃ ጻድቅ። ጥያቄ ቁጥር 5 እግዚአብሔር ለኖህ ምን እንዲሰራ አዘዘው? ሀ ቤት፣ ለ መርከብ፣ ሐመሩሃ ግንብ። ጥያቄ ቁጥር 6 የኖህ መርከብ ከየትኛው እንጨት ተሰራ? ሀ ከወይራ እንጨት፣ ለ ከጎፈር እንጨት፣ ሐመሩሃ ከዝግባ እንጨት። ሰባተኛ ኖህ ወደ መርከብ ማንን ይዞ እንዲገባ ታዘዘ? ሀ ጎረቤቶቹን፣ ለ ጓደኞቹን፣ ሐመሩሃ ቤተሰቡን። ስምንተኛ ጥያቄ ንጹህ ከሆኑ እንስሳት ስንት ወደ መርከቡ ገቡ? ሀ 2፣ ለ 3፣ ሐመሩሃ 7። ጥያቄ ቁጥር 9 ንጹህ ካልሆኑ እንስሳት ስንት ወደ መርከቡ ገቡ? ሀ 1፣ ለ 2፣ ሐመሩሃ 4። ጥያቄ ቁጥር 10 ኖህና ቤተሰቦቹ ወደ መርከቡ ከገቡ በኋላ መርከቡን ከኋላ የዘጋው ማን ነው? ሀ ኖህ፣ ለ መልአክ፣ ሐመሩሃ እግዚአብሔር።